بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله على نبينا محمد وعلى آله وصحبه وسلم أجمعين. أما بعد، أيها المستمعين الكرام، أيها الأعزاء، حياكم الله وإياكم. ወደ ተከታዮቼ ወደ ደርሴን የምትሰሙ ተከታዮቼ በያላችሁበት የዓለም ዳርቻ አላህ ሰላማችሁን ብዝት ያደርግልን። ያው አዲስ ቻናል ነው፣ አዲስ ነው የጀመርነው። ያው እኔንም እናንተንም ለማስጠቀም በሚል ይህችን ቻናል ጀምረናል። كما قال النبي صلى الله عليه وسلم الدال على خير كفاعله በአንድ ኸይር ነገር ያመላከተ የሆነ ሰው ያንን ነገር እንደሰራው ይቆጠርለታል ብለዋልና እኔም እናንተን ወደ ኸይር አመላክታችኋለሁ በቻልኩት ያክል። እናንተም ደግሞ ይህንን ቻናል ሰብስክራይብ በማድረግ ኮፒ ሊንክ ሼር በማድረግ ቻናሉን እንድታሳድጉልኝ እየጠየቅኳችሁ ቀጥታ ዛሬ አንዲት ደርስ እንጀምራለን ማለት ነው። ደርሱም ቃዒደቱ ኑራንያ ነው። ቁርአንን ለማስተካከል የአላህ ሱብሓነሁ ወተዓላ ቃል ለማስተካከል ትልቁን መሰረት የምትጥል ወሳኝ የሆነች ክታብ ናት። እውቀቱ አለን የምንለው የሆኑ ሰዎች ከኔ አዲስ የምታገኙት ነገር ይኖራል፣ እኔም ከእናንተ አዲስ የሚያገኘው ነገር ይኖራል። እንደገና ደግሞ ጨርሰን ቀርተናል የምንል ሰዎች ማለት ነው፣ ከኛ የበለጠ ሰው በመጣ ሰዓት መቅራት ያስፈልገናል። እቺ ክታብ ወሳኝ የሆነች ክታብ ናት። ወሳኝ የሆነች ትላልቅ አቅም አለን የሚሉ የሆኑ ሰዎች ራሱ የማይብቃቁባት የሆነች ክታብ ናት። ስለዚህ ያው እሷን በማብራራት እንጀምራለን ማለት ነው። ሌሎች የዑለማዎች ፈተዋዎችም ይኖሩናል። አጫጭር ፈተዋዎችንም እመለክላችሁ ይሆናል። መቀጠል ያው ዛሬ ደርሳችን አደርሱል አወል ነው የምንቀራው። በጥሞና እንከታተል። ባረከላሁ ፊኩም። ቢስሚላሂ ራሕማኒ ራሒም። ቢስሚላሂ ራሕማን አራሕማን ራ ትወፍራለች ማለት ነው። ቢስሚላሂ ራሕማኒ ራሒም። አደርሱል አወል ሑሩፉል ሂጃኢል ሙፍረዳ። አሊፍ አሊፍ። እቺ አሊፍ እቺ ከላይ በኩል የምታየው እቺ ሶስቱን ፊደላቶች ናቸው የምንቀራው። ፊደላች ብትሆንም የምንገጣጠመው እነዚህን ፊደላቶች ነው ማለት ነው። የምንገጣጠማቸው እነዚህን ናቸው። አሊፍ የሚባል ነገር ያሱኩን ማምጣት የለብንም። እነዚህ ሶስቱን ብቻ መግጠም ማለት ነው። ሐምዛ ላምና ፈን ማለት ነው አንድ ላይ ማያያዝ። አሊፍ አሊፍ ነው እንጂ የምንለው አሊፍ አይባልም። አሊፍ አሊፍ እያለን አስተካክለን እንቀራታለን ማለት ነው። ለማስተካከል ማንበብ የምንችል ሰዎች ይሄ በቂ ነው ማለት ነው። እነዚህን ሶስት ፊደላቶችን ካየን ሌላ ፊደል የላትም ማለት ነው ለአሊፍ። ስለዚህ በዚህ መልኩ እንቀራታለን። አሊፍ አሊፍ። ሌላው ባ ናት። ባ ያው ባና አሊፍ ስኩን አለች፣ ሁለቱን ማያያዝ ማለት ነው። ባ እቺ ናት ስሏ ፊደል። ጥቁሯ ብትሆንም እቺ ጥቁሯ ፊደል ብትሆንም የምንቀራው ግን እነዚህን በቀይ የተጻፉ የሆኑ ሁለቱን ፊደላቶች ናቸው ማለት ነው። ባ ባ ያለን ከንፈራችንን ቀስ አድርገን በማገናኘት ከፈት እናደርገዋለን። መሀል ላይ የሚል ነገር መሆን የለበትም። ሐምዛ ስኩን እንዳለ አይነት ነገር ባ የሚል ነገር እንዳይ ባ ባ ክፍት አድርገን ነው አፋችን የምንቀራው ማለት ነው። ባ ባ የሚል ነገር እንዳይኖር፣ መጨረሻ ላይ የሚል ነገር እንዳይመጣባችሁ ባ ነው
በአሊፍ ስኩን ስለሆነ ሐምዛ ስኩን አይደለም፣ አሊፍ ስኩን ነው። አሊፍ ስኩን ደግሞ ድምፅ የለውም ማለት ነው። ለመሳብ የመጣ ነው እንጂ ድምፅ የምንሰጠው አይደለም። ባ ብለን ድምፅ መስጠት የለብንም። ባ ብለን እናስተካክላለን ማለት ነው። ሌላው ሶስተኛው ፊደላችን ታ ነው። ትንሽ ንፋስ ነገር እየሰጠ ታ። አሁንም እንዳልኳችሁ እነዚህን ሁለቱን ፊደላቶች ነው የምናያይዘው። ተና አሊፍ ስኩን አሉ። ሁለቱን አንድ ላይ ታ ብለን እናያይዛለን ማለት ነው። አስሏ ፊደለች ብትሆንም የምንቀራው እነዚህን ነው ማለት ነው። ስለዚህ ታ በደንብ ሳብ አድርገን እንቀራታለን ማለት ነው። ሌላው ሳ ነው። ሳ የዚህች አቀራር ሳ ነው። እንዴት አድርገን ነው የምንቀራው? ምላሳችንን ከላይኛው ጥርሳችን ጋር ጫፉ ላይ አያይዘን ትንሽ ምላሳችንን ወጣ አድርገን ታ ነው። እቺ እነዚህ ሁለት ፊደላቶች ናቸው። እነሱን ነው የምንቀራው ማለት ነው። ታ ያለን ምላሳችንን ወጣ አድርገን ንፋስ እየሰጠነው ቀስ አድርገን እንቀራለን ማለት ነው። ከታች ካለ ከሌላ ፊደል ጋር እንዳይመሳሰልብን እቺ ሲን ናት። እቺ ከዚህ ጋር እንዳይመሳሰል እቺ ሲን ናት። ከሲንም ጋር እንዳይመሳሰል ከሷድም ጋር እንዳይመሳሰል ራሱን የቻለ ፊደል ነው ማለት ነው። ስለዚህ አረብኛ ስለሆነ አረብኛ የራሱ የሆነ አወጣጥ አለውና እያንዳንዱን ቦታ ጠብቀን ማውጣት መቻል አለብን። ታ ብዙ ሰው ሳ ብሎ ይቀራታልና ብዙ ጊዜ ለማስተካከል በጣም ይቸገራል። የሚያስቀራው የሆነውን አስተማሪውንም ብዙ የሚያስቸግር ሰው አለ። ሳ በማለት ማለት ነው። ሳ አይደለችም። ሳ ምላሳችንን ወጣ እናደርግና ከላይኛው ጥርሳችን ጋር ስናገናኘው ጊዜ ንፋስ ስንሰጠው ትወጣለች ማለት ነው። እንደገና ያው ዒልም በመማር ነው የሚገኘው። መማር ደግሞ ትዕግስት ይፈልጋል። በትዕግስት ቀስ አድርገን እየቀራን እናስተካክላታለን ማለት ነው። ያውም የአላህ ሱብሓነሁ ወተዓላ ቃል ስለሆነ ማለት ነው። በደንብ በትዕግስት እንከታተል። ሌላኛው ጂም ናት። ጂም እንደምታየው 3 ፊደላቶች አሏት። ጂም ያና ሚም አሉ። 3ቱን ፊደላቶች እናገናኛለን ማለት ነው። ጂም 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 እያለን እናገናኛለን ማለት ነው። ስለዚህ እነዚህን ፊደላቶች በዚህ መልኩ አስተካክለን እናነባቸዋለን ማለት ነው። በዚህ መልኩ ተስተካክሎ መነበብ መቻል አለባቸው። ያው ለዛሬ አዲስም ስለሆነ በዚህ ላይ እናቆማለን። እናንተን ኮፒ ሼር ሊንክ ማድረግንና ሰብስክራይብ ማድረግን እያየው ለኔ ነሻጣ ይኖረኛል። እኔንም አበረታቱኝ። እናንተም በመማር ላይ ተበረታቱ። حفظكم الله وبارك فيكم والسلام عليكم ورحمة الله تعالى وبركاته.